ዛሬማ እንደባለፈው መበላት የለም። እሄዳለሁ የኔ ፍቅር በጣም አፈቅርሃለሁ ብዬ እውነቱን ነግሯለሁ። እናት ግን ከብድ ነገር ሆኖ ነው እወድሻለሁ ብሎ መናገር መጣወራውን እነግርሻለሁ እንዴ እንትን እኮ ልነግርሽ እኮ ቆየሁ ብዙ ጊዜ ሳስበውና እሺ ልብስ ታጥቢያለሽ እንዲያከሬ ተባላላይ ሰራተኛ ፈልጋ ፋውል ሰራማን እኔም ልነግር የመጣሁት ነገር ነበረ። ምን ነው ታች ሰፈር የቂጥኝ ክትባት መሰጠት ተጀምሯል እና ውሰድ ልልህ ነው። አታጥቢም? አይሽ ባሌ የኔ ውድ ቆንጆ ባል፣ ወይኔ የኔ ተወዳጅ ባል፣ ወይኔ ጎሽ ልጄ ሁለቱንም እዛች ሳሎን በር ጋር አድርግልኝ እስኪ። ባሌ የኔ ውድ ቆንጆ ባል፣ ወይኔ የኔ ተወዳጅ ባል። እንደ ቀልድ ልጅ ወለድን እኮ እኛ ሳናድግ ልጅ እያሳደግን በጣም ይገርማል። በጣም እንዴ ሱቅ እዛ ከረሜላ ልግዛለት አለ ቢቢ ጀምሮ አለ ከረሜላ ለኔስታ ለነከሰልኝ ከረሜላ ለኔስ ጋይሶች በዘመን ልጅ ወልዶ ማሳደግ ሌላ ፈተና ነው። ማን ሰሞኑ በዚህ ዓመት ልጅ መውለድ እየፈለጋችሁ ሰዎች እንድታስቡበት። ሁሌ በቃ ህፃን መቼ ነው ግን የምታድጊው? ልጅ ወልደሽ እንኳን አታድጊው። ሁሌ ህፃን በቃ አስተሳሰብሽን የህፃን አታድጊው። እኔስ ብቻ ትበይ እኛስ ነው staring at the blank page before you. Open up the dirty window, let the sun illuminate the words that you cannot find. Reaching for something in the distance, so close you can almost taste it. Release your inhibitions, feel the rain on. ያው ቀላል የሚባል መማር ለም ከዛሬ ነገ ነግሬሻለሁ። ወይ ዋናው መሻል ነው። ስለተለደስ ብሎ ጨርስልሽ እንጂ ነው ተው ችግር የለውም። ዋናው መሻል ነው። ታውቃለህ ነገ ቫላንታይን ነው። ዛሬ ሜላት ፍቅረኛ ለዋዜማ ብሎ የ35000 ብር አበባ ይልክልኝ መሰለህ። ዋዜማ ብሎ 35000 ብር አበባ እሱ ይገርምሃል እንዴ? ነገ ለዕለት ባለ 5 ኮከብ ሆቴል አዘግቶ አንድ ላይ ወደ 500,000 ብር አልወጣም ብለን 500,000 ብር ለቫላንታይን። አዎ ምን የጋኔልን ስራ ለማስፈጸም 500,000 ብር ሆነ ነው ቫላንታይን ባህላችን አይደል? ምንድነው እንደዛ ብሎ ነገር ያለፉትን 2 አመታት ምክንያት አብዝተን መረያለሁ። ምን ነው ቫላንታይን የሚለው ቫላንታይን ድሮም ከባህላችን ውጪ የሆነ ሆሊዴይ ነው፣ በዓል ነው። ስለዚህ ቫላንታይን ምናምን የምትሉ ሰዎች ካሁኑ ብታርፉ ይመከራል። ቃል ገብተህልኛል የሚቀጥለው አመት እክስሻለሁ እንዳልከኝ አረሳም ማለት ነው። አይሻርለ ህመሙን አይሻርለ ማኪየ ኦኬ መርሳት በሽታ እኮ ታመምኩት እኮ እንዴ የምሬን ነው የምልሽ። ከሳምንት ይኸውልሽ አሁን 1 ሳምንት አመሚያን ነበር። ፋዘርን ረስቼው አሁን ተጸልዮልኝ ትናንት ምናምን ያስታውስኩት ማዘርን ሲስተር እያወራሁት ሲስተር ደግሞ እንጀራ ልጅ ምናምን በቃ በጣም ቤተሰብ ከፍቼ ምናምን እኮ ቫላንታይን ስላልኩ ነው አይደል? እንደዚህ ምንድን ወይ ቫላንታይን እንዴት ላስረዳሽ? ይኸውልሽ አሁን ለምሳሌ ሰላም ነው ናቲ ማለት አንተ ተቀለድብኛለህ እንዴ? ወይ ተረጋጊ። ቆይ መተሽብኝ ነው መጥቼብሽ ነው ፍቅረኛ የ3 አመት ፍቅረኛ ሩት። አይ ሴቶች የወንድ ልጅ ቁጥር እያነሰን ይዘቱሽ የበዛ ነው ሲባል ጭራሽ መጣው ጀመራችሁ አይደል? ሩት ነኝ የ3 አመት ፍቅረኛ። አንቺ ከ3 አመት በፊት እኮ ነው 17 አመት እኮ ነው 20 አመት እኮ ነው። ገና በልጅነቴ እንዴት ላገኝ ይችላል? አንቺ ተረጋጊ እንጂ ምን ሆነሽ ነው? ኧረ መጨረሻ ቀልደን ጀመርክ አይደል? ደግሞ ተጠናንተን አውርተን ተገናኝተን ምናምን መፈጸም ይሆን ሁሉ ነገር ማድረግ ባይ ዘ ዌይ የወንዶች ማህበር ተሰባስበን እንደዚህ አይነት ሙድ ነገር ብናመጣ የተሻለ ነው ብዬ አምናለሁ። ምክንያቱም በዚህ ዘመን 30,000 ብር 20,000 ብር ለፍቅረኛ ማውጣት ቅጣት ነውና እሱ ለሀብታሞች እንተውላቸው። ፍቅረኛ እንደዚህ ብላ ከጠየቀች ማን ቅይስ ነው የምታደርገው። ማን ባይዚ ይመቸው ይጄ ሰው ይመል ማለት ነው። ምንድነው የምትይ? መርሳት ምናምን ቫላንታይን ሰይጣናዊ ስራ ቫላንታይን ጋኔል ቀን ጠብቆ ሩካቤ ስጋ ለመፈጸም ቫላንታይን ምናምን ምን ትላለች? አንተ ዮሴፍ ከ2 ሳምንት በፊት የጀመርኩትን እንዳለ ፕሮሰስ ስልኬን አጥፋ ካንስል አድርግ። የለም ደላላው ባሏቸው እሺ፣ የመሬቱንም የሁሉንም እሺ፣ በሰልፍ አስገቧቸው ሁሉንም። እንደዛ ይሻላል። ሰላም ነው የኔ ጌታ። ጠጋ በል እስኪ
እዚህ ጋር ማግባት ተቃበላ። እሺ ምን ፈልገህ ነው የመጣው? ያው ለስራ ጉዳይ ወደ ውጭ ሀገር ፕሮሰስ። የት ሀገር? ካናዳ። በቃ በፍጥነት ነው የምንጨርስልህ። በቃ ፓስፖርት ይዛት? ፓስፖርት አልወጣሁም ገና። በቃ ይወጣል፣ ፈጣን ይወጣል። እኛው እንጨርሰዋለን። የ6 ሰዓት አለ። እሱ ይወጣል። ይውጣልኛው ችግር የለም ብለህ 65 ሺህ ብር 1058 ንግድ ባንክ ላይ እሱን አስገባና እሺ። በስራ ቪዛ ነው በምን? ቪዛውን በ2 ቀን ነው የምንጨርሰው። የ5 ቀን አለ። የትኛውን ልጅ? የ2 ቀን እሺ 1.800 ሺህ እንትን ትላለህ። እሱ ደግሞ 58 አቢሲኒያ ላይ ነው እሱን የምታስገባው 5867 ሺህ አስገብቻ። ባይ ዘ ዌይ እቺ ጭዌ ባይ ዘ ዌይ ዝም ብላ አይደለችም የሰራችው በሰሞኑ ቲክቶክ ላይ ምናምን አናገሪ እየነበረ ምናምን አሁን ማን ጋይሶች እንደዚህ ነው አሉ። አሁን ከራችሁማ አሜሪካ ያለክ ስለዚህ ባንዴ በሳምንት ነው እንጨርሰው ቪዛው። ስለዚህ 1-2 ሜምበር አምጣ የሚሉ ሰዎች አሉና እቺ ቀል ብቻ አይደለችም ጭዌ ጭምር ናት። ኤኒዌይ እንጨርሰው በቃ ከ3 ቀን በኋላ ወደ ዘመዶች ጋር እዛ ዘመድ አለኝ አገናኛለሁ። ካናዳ ተነስራ አስወጣው። በቃ ምንም ችግር የለውም። የሚያሳስብ ነገር የለውም። ሰላም ነው። እሺ ጤና ይስጥልኝ። ምን ፈልገህ ነው? ቤት እዚች ጋር ነች። ጂፕላስቷ ተመችታኝ ነበር። ኦኬ እዚህ አሁን በቅርቡ የተሰራው? አዎ የሀብታሙ ሰውዬ ካርታና ፕላን አለው በሰውየው ስም ግን ተርደኛውን ይሄ ደላላ ለውጭም ይሰራል ለቤት ምናምን ይሰራል። ባንጋይ ወጥቶ ምን ባለው እንደዛ ነው። እኔ ምንም ችግር የለም። እናንተ ክፈሉ እንጂ የሚሆነውን እናደርጋለን። እከፍላለሁ፣ ችግር የለም። በቃ እስኪ ስም ማን ነው? በማን ስም ነው የሚሆነው? ካርታና ፕላናቸው ጌታቸው። እሺ ጌታቸው ያው 9 ሚሊዮን ብር እንትን ትላለህ። በቃ ይጨርሳል። ችግር የለም። በቃ ትከፍላለህ። አዎ ቶሎ ፈጣን አድርግ። በቃ እኛ እኮ የ6 ሰዓት ነው የምንሰራው። 6 ሰዓት አይፈጅብንም። ጨርሰናል። በቃ እንትን ንግድ ባንክ ልንገርና 58 1000 ብላ 5869 እሺ ንገረው እስኪ አንተ። በቃ እዛው እንትን በሉና እንጨርሳለን። እሺ በቃ እና በቃ እንገናኛለን። እሺ በቃ እሺ ስልኬን ያዙት። እሺ ይዛል። ኧረ ተው ኧረ የኢትዮጵያ ደላሎች ተው በዚህ ኑሮ ውድነት ደግሞ እንኳን ሐሰተኛ ደላሎች እውነተኛ ደላሎች እንኳን የምናቃቸው ማመን ትተናል ጋይሶች። ለእኔ ራሱ ካናዳ ለመሄድ 5 ወር ፈጅቶብኛል። በሱዳንና በሊቢያ በኩል አለ። እሱን ላስወጣ አልፈልግም። ካርታና ፕላኑስ ለምን ሳታዞረው? የጂፕላስቱ ካርታና ፕላን ማዞረው ቀበሌ እና እሺ ገንዘባችንስ? ገንዘቡን እኔም ተበልቻለሁ። ሐሰተኛ ደላሎች ራሳችሁን እንድጠብቁ ይኸው ብያለሁ። መጨረሻውም ገምቼ ነበር ጋይሶች። ይኸው መጨረሻው ቁም ነገር አዘል ቀልድ ነው የሚባለው። እንደዛ ነው የምላችሁ። ተረዳችሁኛል ጋይሶች? በዛሬ ቪዲዮ ይሄን ቪዲዮ የሚመስል ነበረ። እናንተም ላይኳን፣ ሰብስክራይባን፣ ኮሜንቷን ጫን እያደረጋችሁ ለዚህ ቻናል ፋሚሊ መሆናችን አትርሱ ይላል ካስተማጨ። ያ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለዚህ ቻናል አባል ሁኑ ማለት ነው። በሳምንት የምንለቀው ቪዲዮዎችን ስለሚደርሳችሁ ይሄ ፋን የሆነ እንደዚህ አይነት ሪአክሽን ቪዲዮ እንዲደርሳችሁ አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልን መልካም ሳምንት እንመኝላችኋለን።